በእውነተኛ ታሪክ የተመሰረተ ነው። ሁለት ባልና ሚስቶች ነበሩ። ለረጅም ዓመታት ልጅ ሳያገኙ ኖረው በስተርጅና ዘመናቸው አንድ የሚያምር ወንድ ልጅ ወለዱ። ግን ስላረጁ አባትየው ሁሌም ይጨነቅ ነበር። እኔ አርጅቻለሁ፣ አሁን የሆነ ነገር ብሆን ልጃችን ማን ያሳድገዋል እያለ በጣም ያስብ ነበረ። አንድ ቀን ዝናብ እየጣለ ነበር። በጣም ኃይለኛ ዝናብ እየጣለ ነበር። በራቸው ተንኳኳ። አባትየውም ሲከፍት አንድ ድሃ ጎረቤታቸው እርዳታ ለመጠየቅ ነበር የመጣው። ባልየውም ቀጥታ ብር ወዳስቀመጠበት ቦታ ሄዶ ከሆነ ትንሽዬ ሳጥን ውስጥ እጁ እንዳወጣለት ወደ ጎረቤቱ መጣና ሰጠው። ሰውየው ሽማግሌውን የቤቱን ባለቤት አየና ሚስቱን ሕፃን ይዛ በአንድ ጎን ተቀምጣ ነበረ። አመሰግናለሁ ሳይል ወጣ። እሱ በዛን ሰዓት የቀረውን ገንዘብ እንዴት እንደሚወስድ እያሰበ ነበረ። በማግስቱ ቀስ ብሎ እያሰበ ነበረ። ቀስ ብዬ ገብቼ ልጁን ውጪ አውጣውና ሲያለቅስ እናቱ ልጁን ፍለጋ ስትወጣ እኔ ሽማግሌውን ገድዬ ብሩን ወስዳለሁ ብሎ እያሰበ እንዳለውም እቤታቸው መጣና እቤት ገብቶ ልጁን ውጪ አስቀመጠው። ልጁም ጊዜው ቀዝቃዛ ስለነበረ በረንዳው በብርዱ ምክንያት ማልቀስ ጀመረ። እናትየውም ለባሏ ልጁን ማነው ውጭ የጣለው? መራመድ አይችል ብላ ለባሏ ስትነግረው ሂጂና ይዘሽው ነይ አላት። እሷም ና አብረን እናምጣው፣ እኔ የሆነ ነገር አላማረኝም አለችው። ባልየውም ተነስተው ሁለቱም ወደ ልጃቸው አመሩ። ከአንድ ደቂቃ በኋላ ቤታቸው ፈረሰ። ቤታቸው እንዳለ ድርምስ ብሎ ፈረሰ ባልታወቀ ምክንያት። ሱብሃንአላህ። መጨረሻ ከፍርስራሹ ውስጥም ጎረቤታቸው የቀረውን ብር በእጁ እንደያዘ ሞቶ ተገኘ ይላል ታሪኩ። ታሪኩ እንደዚህ ነው እንግዲህ በድሮ ዘመን የተፈጠረ ነው። በእውነተኛ ታሪክ ላይ የተመሰረተ ነው ብለው ነው የጻፉት። እንግዲህ እስቲ ይህን ታሪክ ስትሰሙ በዚህ በሰማችሁበት ቅጽበት ምን ተሰማችሁ? ምን አሰባችሁ? ምን መጣላችሁ ሀሳብ? ስለ ሰውየው ማለት ነው። ሰውየው እርዳታ ሊጠይቅ ገብቶ እኔ የራሴን አስተያየት ስሰጣችሁ ማለት ነው። ሰውየው እርዳታ ሊጠይቅ ገብቶ ሰውየው ቀጥታ ነው ዞርም በል አላለውም፣ ምንም አላለውም። ቀጥታ ሰውየው እያየው ነው። ሽማግሌው እርዳታ ሊጠይቅ የመጣው ሰውዬ እያየው ነው። ቀጥታ ገንዘብ ወዳለበት ቦታ ያው የድሮ ቤት ታውቃላችሁ ክፍት ነው ይታያል። ገብቶ ዝም ብሎ ዝግን ብር እጅ እንዳመጣለት ዝግን አድርጎ አምጥቶ ሰጠው። እሱ ግን ገብጋባ ስለሆነ ማለት ነው አመሰግናለሁ እንኳን አላለም። በወቅቱ ብሩን ብቻ ይዞ ሄደ። እንደገና ደግሞ የቀረውን ብር ሊወስድ መጣ ማለት ነው። እና እኔ በዚህን ሰዓት ምን እንትን እንዳለኝ የአላህ የሰደቃ ተአምር ነው ያልኩት። የሰደቃን ፓወርነት፣ የሰደቃን ኃይልነት ሰውየው አምጥቶ ያለውን ስለሰጠ አላህ ደግሞ እንግዲህ ቤቱን ለሰውየው አይደለም ያፈረሰው፣ አላህ ሱብሃነ ወተዓላ ነው በዛን ሰዓት መጥቶ ድርመስ ያደረገው ማለት ነው። የሰደቃ ምን ያህል ኃይል እንዳለው ማለት ነው። ሰደቃ ማለት በጣም ከባድ ከብዙ ከሙሲባ ከበላዊ ከምን የሚጠብቀን ነው። አንዳንዴ አይታችኋል የሆነ የተለያየ ቪዲዮዎች ሱብሃንአላህ
ሰውየው ቆሞ ነበረ። ከዛ አጋጣሚ በሆነ ምክንያት እንደዚህ ሲንቀሳቀስ መቶ የሆነ ነገር ሲደረመስ ሲፈርስ ብቻ በተለያየ ነገር እንደዚህ በጣም እንዴት እንደዚህ አይነት ነገር ሾለከ ተብሎ ሲታሰብ ግን የሰደቃን ሀያልነት ረቢ የደበቀላችሁ የሆነ የሰራችሁትን ስራ የሆነ ቀን ይደብቅና ያስቀምጥላችኋል ማለት ነው በሰደቃ ምክንያት። ስለዚህ የሀቢባቲ ሰደቁ። ማንኛውም ነገር ትንሽ ነው ይሄ ነገር ምን ይሰራል አትበሉ። እሺ ማንኛውም ነገር ከአንድ ብር ጀምሮ ከሁለት ብር ጀምሮ ውሃ በማጠጣት ራሱ በማንኛውም ነገር ተሰደቁ። አላህ ስብሃነ ወተዓላ የሆነ ቀን ደብቆ ያስቀምጥላችኋል ማለት ነው። ስብሃንአላህ። እና በዚህ አጋጣሚ ምን የሚለውን ትዝ አለኝ መሰላችሁ? ስብሃንአላህ هلك سر الله بينك أنت بين الله هلك سكتك تكفى اللي يعلم إلا الله ميلا ስምንት መሙላት ይባላል ከፍ كسر بينك أنت بين الله لك كسر عند الله بينك أنت بين الله هل فسدت وتخفى